ያው ወዳደቅ ጌትሽ ነው ሄቨን ምንም አልመለስኩ ወይ ቅኔው ለማን እንደሆነ እኔ መች ሊስትሮ አልኩኝ። እኔ ሊስትሮ አልኩ እኔ ዝም ምን ያልኩት። ሰላም እንዴት ናችሁ? ቲክቶክ ላይ ያሉ ቪዲዮችን እያየን ሪያክት እናደርጋለን። ማይክ እስከገዛ በስልኬ ነው ጠቃ በጣም ተቀልዳል። አሳከኝ አንተ ያሳቀኝን አብረን እንስቅበታለን ማለት ነው። ካላሳቀኝ ደግሞ አላሳቀኝም። ይህም ቪዲዮ ብለህ ለቀቅ አይነት እንትኖችን እናደርጋለን። እናንተ ሼር፣ ላይክ፣ ሰብስክራይብ፣ ፎሎ አድርጉልኝ። ሰላም ሰላም። ዛሬ ከማን ጋር ነኝ? ከትዕግስት ጋር ቲጂ ጋር ነን። 5 ጥያቄ ነው የምጠይቅሽ። 5ቱን ከመለስሽ 1000 ብር ታሸንፊያለሽ። 4 እና 3 500፣ 1 እና 200። ዋው ያስማማናል? ነው። ከዚህ ከቆምንበት ቦታ ካለንበት አቅጣጫ ሰሜን ወደ የትኛው በኩል ይገኛል? በእጅሽ ጠቁሚኝ። ይሄኛው ምዕራብ ነው። ሰሜን እዛ ነው። ሰሜን ደቡብ ምስራቅ። እሺ ራሴን ለምን አስበላለሁ? ዝም ብሎ ይሻላል። ሴት ልጅ 4 እግር የሚኖራት መቼ ነው? 4 እግር ስትወልድ ስትወልዱ 4 እግር ይኖራችኋል እንዴት? አው እሺ ታውቃለች። 4 እግር ከጎንና ከጎን ሀብታም ስትሆን መኪና ሀብታም ስትሆን መኪና ስገዛ አይደለም። ስለ እግር ነው የተወራው። 4 እግር ሊኖራት አይችልም። ቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ቀይ ባህር እንትን እኮ ነው። ቀይ ባህር ውስጥ ሰማያዊ ድንጋይ ወርውረን ብንጥልበት ድንጋዩ ምን ይሆናል? ምንም አይሆንም። ቀይ ባህሩ እንትን ይለዋል፣ ይሰምጣል፣ አይታይም፣ ይረጥባል። ቲጂ ከፋኝ እንደገና መረረኝ። ነይ ሌላ ጥያቄ ቀለል ላድርግልሽ። ባንክ አካውንትሽን ንገሪኝ። 1065 86 72 308 መቶ ብር አሸንፋለች። እግዚአብሔር እሺ ሶ ጥያቄው ባንክ አካውንት መናገር ነው። እኔ ለምን አልነግርም? 1946 ባይ ዘ ወይ ተጠይቀናል። መንገድ ላይ ሄጄ ጠይቀኝ ብዬ ሁላ የጠየቀኝ እና እኔ ወንድማችሁ ምንም አልመለስኩ። ብቻ ሲለቀው ሪያክት አደርግበታለሁ። ኤኒዌይስ እስቲ የእሱ እንትኖች ላይ ገብተን ሪያክት እናድርግ። ነይ ሽልማትሽን ውሰጂ። ነይ ሽልም ትምጣ እራሷ። እንደ ከማን ጋር ነኝ? ከእኔ ጋር። አንቺ ማነሽ? ሄቨን። እንኳን አደረሰሽ። ስለምን ነው? ለዛሬው ቀን ነዋ። እሺ 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። 2ቱን ከመለስሽ 500 አታሳፍሪኝ የሚል ሰው እያለ ጓደኛው ነው መሰለኝ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን what ከኢትዮጵያና ከኬንያ ድንበር መካከል ነው የተከሰከሰ። ያው ድንበር ላይ ነው የሚቀበረው። ሚኒ ማለት እንዴት ነው በህይወት የተረፈ ሰው የሚቀበረው? የት ሰፈር ነሽ? እናንተ ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው? እሺ ነይ። ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው። ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ሻማኖ ሄቨን ሻማኖ ተው። አይ ቲንክ መልሶቹን ስለማውቃቸው ስለሰማኋቸው ከዚህ በፊት ምንም ላስባል። ሄደ ሌላ ነገር አሰባ። ችግር የለውም። ቦነስ ጥያቄ ጨምርልሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድን ነው? መሳሪያ። አንድ ነገር ሳይድ አይ መሳሪያ። አይ መሳሪያ በቃ ከረባት ነው ሄቨን። እሺ ችግር የለውም። አንድ ጥያቄ መልሰሻል። አስፈራራችኋ። እንዴት ሰው ከስንት ነገር መሳሪያ ይላል። መልሰሻል ባይላት ከኋላ ድምፅ አለ።
ሰቻ አድርጌላታለሁ። ሶስተኛ ጥያቄ ነው የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ 100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድን ነው? 5 ሰከንድ አለሽ። 5 4 ድንገት ነይ የጆሮ ጌጥሽ ነው ሄቨን። ከኋላ ያሉት ሰዎች እኮ ናቸው ያስበሏት። ተናገሪ ተናገሪ ተናገሪው ምናምን ብለው ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 ከ1 እስከ 100 ስንት ዘጠኞች አሉ? ከ1 እስከ 100 ቆይ፣ ኧረ ማይኬ ምንድን ነው? ከ1 እስከ 100 ውስጥ ስንት ዘጠኞች አሉ? 9 አለ፣ 19 አለ፣ 29 አለ፣ 39 49 59 69 79 89 90 ዘጠኞች 100 109 109ኞች 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። አንድ ነገር አለ። ስራውን የሚጀምረው ተወጥሮና ቆሞ ነው። ልክ ሲጨርስ ግን ያለበት ቦታ ላይ የለም። ታት አስብ፣ ክምክም ብሎ አስብ፣ ተጠንቀቅ። ሂንት ትሰጠኛለህ? ጠይቀኝ። ኦፍ ኮርስ። እሺ ጎበዝ። ታዲያ እንጠቀመዋለን። አስብ። ያው ጾታ የለውማ። ሻማ ጾታ አለው እንዴ? አገባብ። ሴት ልጅ 2 አላት፣ ላም ግን 4 አላት። ምንድን ነው? እግር ነው። 100% 500 ገብተናል። 500። አረ ይሄ ልጅ ግን ማለት ነው በጣም ኢንቨስት አድርጎ ነው እየሰራ ያለው። ያወጣዋል ማለት ዝም ብሎ 1000 ብር ሄዳ ኢንተርቪው 1000 ብር 1000 ብር በቀን 2 ቪዲዮ ነው ፖስት የሚያደርገው። 2000 ብር ካሸነፉ ኢማጂን ያማል። አንዴ ጥሩኛልሽ እና ተሸናለሁ። ያው ጫፉ ወጥቷል። እኔ ልሽ እና ተሸናለሁ። ጥሩ ነው በእናትህ አንተ ማ ተከራከረኝ። ሀቢባ ጋር መጣ እሱ ነው እዛ ታያለህ። እንዳስኩት ነው ብዬ ሀቢባ ፍትህ ነው ማስረጃ። እዛ እንተያያለን ከሀቢባ ጋር አለ። ምንድን ነው ይሄ ማስረጃ? ምን ሆነ ነው? እዛ ሰፈር ላይ ነው ለሻናስን ሁሌ የምሸናበት ቦታ ለሻናስን ቦታው ላይ ከለከለኝና እንደዚህ እንዳያስኩት ሳልሸና እንዳያስኩት ነው እሺ መጣሁ። ታዲያ ጉዳዩ ከባድ ነው። ሀቢባ ጋር ሂድ እንዳያስከው ብለውኝ እኮ አልሸናሁም። አልሸናሁትም። ጉዳይ ላይ ይልኝ አንቺ ችግር የለውም እና ላይ ሸንተና እስከዛ እንዳንበሳ ተወርጂ ሸንተና በእናትህ በተወደደች ወጣ ይቺ ባም አረዳውን ግን ፍታ በቃ ወይኔ እሺ ቅኔው ለማን እንደሆነ እኔ መች ሊስትሮ አልኩኝ። እኔ ሊስትሮ አልኩ እኔ ዝም ምን ያልኩት ለ30 ሰከንድ ማታወራ ከሆነ ኢምቦሪቶን ተልማለ። አረኛ ማረኛ ይችላል ውይ አስባችሁታል? የሆነ ቀጠሮ ምናምን ኖራችሁ እየሄዳችሁ መጥቶ ውይ ምንድን ነው? ይሄ አወዳደቅ የሆነ ሰው ወድቆታል። ምንድን ነው የተፈጠረው?
የህሊና ጸሎት እናድርግ ትንሽ። እሺ እንቀጥል። ተርፋለች። ይህ ኖርማል ነው። ይህም ኖርማል ነው። ድፍት ኤዲቲንግ ላይ ተንኮለኛ። እኔ ደግሞ ራሱ ላይ የሚያደርግ መስሎኝ ነበር። ይህን ቪዲዮ ዩቲዩብ ላይ ልለቀው እችላለሁ፣ ላለቀውም እችላለሁ። ሜይ ቢ ካልተመቸኝ አለቀውም። ቲክቶክ ላይ ብቻ ለቀዋለሁ እና ወዳችኋለሁ። ፎሎ አድርጉኝ።